ከኢትዮጵያ ውጭ የመስቀል የደመራ በዓል በአረብ ያውም በእስላማዊት ሀገር በኢራቅ ይከበራል ብላችሁ ምን ይሰማችኋል? ኢራቅ ሲባል እጅግ የምናስበውና የምናስታውሰው የተንሰራፋው አብዛኛው ህዝቧ እስላም የሆነባት እስልምናም የሚሰበክባት ሀገር እንደሆነች አድርገን ልናስብ እንችል ይሆናል። እኛ ኢትዮጵያውያኖች የመስቀል የደመራን በዓል እንደምናከብረው ያለ የአከባበር ስነ ስርዓት፣ ተመሳሳይ ታሪክ፣ ተመሳሳይ የአከባበር ስነ ስርዓት ይዘው የኢራቅ ክርስቲያኖች ደመራን በመደመር እንጨት ሰብስበው በማምጣት በችቦ ብርሃን ንግሥት እሌኒ የክርስቶስን መስቀል ለማግኘትና ለማውጣት የሄደችበትን የእምነት ጉዞን በተመለከተ እነዚህ በኢራቅ ውስጥ የሚገኙ ክርስቲያኖች ደመራ እያከበሩ ይገኛል። ዘንድሮ የቤተ ክርስቲያናችንን ከፍታ የምንገልጥበት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን በኢትዮጵያ ብቻ የታጠረ ትውፊትና አከባበር ሳይሆን ያላት ዓለም አቀፍ መሆኗን የሚያረጋግጡ ብዙ ስርዓቶች እየተገለጡና እየመጡ ያሉበት ሁኔታ ነው የሚገኘው።